በእስልምና አስተምህሮ እጅግ ጸያፍና ውግዝ ከሆነው በትዳር ላይ ቅምጥ የመያዝ ተግባር ጥንቃቄ እንዲደረግ መልእክት ተላለፈ። ይህ በፈጣሪ ዘንድ ድርጊት ተፈጻሚው ተጸጽቶ ፈጣሪውን ማህርታ እስካልጠየቀ ድረስ ይቅር ከማይባሉ ታላላቅ ወንጀሎች መካከል የሆነ ተግባር እንደሆነም አጽንኦት ተሰጥቷል። ሆኖም ግን ከቅርብ ጊዜ ወዲህ በርካታ ወገኖቻችን በዚህ ተግባር ላይ ናቸው። ከጉዳዩ አሳሳቢነት አንጻር ነጃሺ ቲቪ አንዳንድ አካላትን አነጋግሮ ተከታዩን አሰናድቷል። ዝርዝሩን ሀያት ከማል ታቀርበዋለች። በእስልምና አስተምህሮ በተለምዶ በትዳር ላይ ቅምጥ መያዝ ወይም ዝሙት ከፍተኛ ወንጀል እንደሆነ ይታወቃል። ቅምጥ ማለት ከተፈቀደ ወይም ሐላል ከሆነ ጋብቻ ላይ ባልተፈቀደና ሐላል ባልሆነ መንገድ ከተቃራኒ ጾታ ጋር ግንኙነት መኖር ነው። ይህ ተግባር ከቅርብ ጊዜ ወዲህ እየተለመደና የብዙዎችን ደጅ እያንኳኳ ያለ ተግባር መሆኑን ነጃሺ ቲቪ ባደረገው ምልከታ ለማወቅ ችሏል። ይህ በእስልምና አስተምህሮ እጅግ በጣም ጸያፍና ውጉዝ የሆነ ተግባር ድርጊቱን ፈጻሚው ሰው ወደ ፈጣሪው ካልተመለሰና ምህረትን እስካልጠየቀ ድረስ ይቅር የማይባል ትልቅ ወንጀል ነው። ሆኖም ግን ከቅርብ ጊዜ ወዲህ በተለያዩ አካባቢዎች ይህ ድርጊት የተለመደ ሆኖ እየተበራከተም ይገኛል። ብዙዎች ትዳር መስርተው ከሚኖሩበት ቤት ራቅ ብለው የሚገኙ አንዳንድ አፓርትመንቶችና የጋራ መኖሪያ ቤቶች ለቅምጥ የተዘጋጁ በሚመስል ሁኔታ በርካቶችን እያስተናገዱ መሆኑም ተሰምቷል። ስለሆነም ነጃሺ ቲቪ ከጉዳዩ አሳሳቢነት አንጻር የተለያዩ አካላትን አነጋግሯል። ታላቁ ዓሊም ሼህ መሐመድ ሐሰን ፈድሉ በጉዳዩ ላይ ተከታዩ ማብራሪያ ሰጥተዋል። በዝሙት ቅምጥ የሚያረጉት ያ ሐራም ነው። ሁለተኛ ሚስት ብትኖረውም ባትኖረውም ያለ ኒካህ ሴትን መገናኘት ሐራም ነው። ይህንን አላህን ፈርተው መቶበት ነው ያለባቸው። ይህ ጸያፍ ተግባር ከፈጣሪ መንገድ ማስወጣት ብቻ ሳይሆን በተጨባጭ የተለያዩ ማህበራዊ ቀውሶችንም እንደሚያስከትል እሙን ነው። ቤተሰብ እስከመበተን፣ ለተላላፊ በሽታዎች መጋለጥ፣ በትዳር ባሉበት ቤት ውስጥ ኃላፊነትን በአግባቡ አለመወጣትና ሌሎችም ዘርፈ ብዙ ጉዳቶችን ያስከትላል። አቶ ሙስጠፋ ሽፋ በፌዴራል ማናቸውም ፍርድ ቤት የህግ አማካሪና የሰብአዊ መብት ተሟጋች በሚያስከትላቸው ተጽዕኖዎች ዙሪያ ተከታዩም ብለዋል። እንዲህ አይነት ሂደት ጥረው ግብ ያፈሩትን ደግሞ ሀብትና ንብረትንም ደግሞ ምን ያደርጋል? ኢኮኖሚካሊ ክራይሲስ ያመጣል። ይህ ማለት በፍርድ ቤት ውጣ ውረድ በተለያዩ ሂደቶች ላይ ሀብታቸውን የማጣት ሁኔታዎችን ያስከትላል። ባህልንም እሴትንም ደግሞ ያደፈርሳል ነው። ይህን ስል ምንድነው ሃይማኖታዊ ወይ ባህላዊ ቀኖናውን ተከትለው ያልሄዱ ሰዎች የሚያስከትሉት አንዳንዴ ደግሞ አላግባብ መበልጸግንም ያስከትላል። አንዱ ወይ ወንዱ ወይ ሴቷ ወደ አንደኛው ወገን ሲጠጉ ማቴሪያል ቤዝድ ሆኖ ሲመጡ አንደኛው ወገን ቀድሞ ለነበረው ትዳር ወይም ደግሞ አዲስ ለሚያስበው ሂደት ላይ ግንትንት የኢኮኖሚ ውድቀትንም ያስከትላል ማለት ነው። ስለሆነም ይህ ድርጊት ለምን አስፈለገ? በትዳር ላይ ቅምጥ ለመያዝና ዝሙት ተብሎ ወደ ተገለጸው ተግባር ለመግባት በምክንያትነት የሚጠቀሱት ምንድን ናቸው? ህጉስ በትዳር ላይ ቅምጥ መያዝን እንዴት ያየዋል? ሲል ነጃሺ ቲቪ ለአቶ ሙስጠፋ ሽፋ አንስቷል። የዚህ አይነት ምክንያቶች ምንድን ናቸው ብሎ ሲባል አንደኛ በቤተሰብ ውስጥ ላይ አለመግባባት ሲከሰትም ነው። አለመግባባት መከሰቱን በተለይ እንደ እምነትም እንደ ባህልም ስታየው አንዳንዴ ግልጽነትም አለማውራት ወይ ደግሞ በግልጽ አለመነጋገር የቤተሰብ ህጉን በግልጽ እንደሚያስቀምጠው በብዙዎቹ ፍቺ ምክንያት የሚሆነው አንደኛው ብዙ ጊዜ ወይ የሚያነሱልሽ ይመታኛል፣ ይሰድበኛል ወይ ቀለብ አይሰጠኝም ነው። ግን በተለየ ድብቅ አድርጎ እንደ ባህልም እንደ እምነትም ብለው ማለት እነዚህ እምነት ባይከለክላቸውም መውራት እየቻሉ በወሲባዊ ግንኙነት ላይ አለመጣጣም ወይ ደግሞ በዚህ ሂደት ላይ አንደኛው ወገን ደስተኛ አለመሆን ሲከሰት ለዚህ ሂደት ተጋላጭ የመሆን ሁኔታው የሰፋ ነው። የወንጀል ህጋችን ትዳር እያለው የሆነ ሴት አስቀምጦ ወይም ደግሞ ትዳር እያላት ከሆነ ወንድ ጋር እንደዚህ ባሏን አስቀምጣ ብትል ህጉ በግልጽ የሚለው 652 ላይ አመንዝራነት ብሎ ያስቀምጠውና በ652 ንዑስ 1 ላይ አንድ ባለትዳር በእግዚአብሔር ህግ መሰረት በጸና ጋብቻ ታስሮ ሳለ ከሌላ ሰው ጋር የግብረ ስጋ ግንኙነት የፈጸመ እንደሆነ ብሎ ያስቀምጥና በተበደለው ማለት ልክ ሚስትየው ወይም ባልየው ከሆኑ አቤቱታ ያቀርቡና በቀላል እስራት ወይም በመቀጮ ይቀጣል ብሎ ያስቀምጣል። ይህን ደግሞ ሲያደርግ አንደኛው ወንዱ ወይም ሴቷ ወይም ሰውየው ሚስት እያለው እሷ ደግሞ ባል እያላት መሆኑን ካወቀች ደግሞ ቅጣቱ ማን ላይ ነው የሚለው አንደኛው ወገን ላይ ተፈጻሚ ይሆናል ማለት ነው። እያወቀ ህጋዊ ጋብቻ ካለው ሰው ጋር በአመንዝረ ሰው ላይ ይኸው ቅጣቱም የመጣውን ይምጣ ብሎ የተቀበለ ከሆነ ብሎ ይህንን ያስቀምጣል። ይህ ተበደልኩኝ እኔ ላይ እንዲተፈጽሞብኛል የሚለው ደግሞ ከሆነ አቤት ወይ የአመንዝራነት ተግባሩን እንዲፈጽም አንደኛው ወገን
የገፋፋ ወይም የተስማማ ወይም ይቅርታ ያደረገ ወይም ከዚሁ ተግባር ጥቅምን ያገኘ እንደሆነ ጥፋተኛው ሰው በወንጀል ተጠያቂ አይሆንም ብሎ ያስቀምጣል። ማለት አድርግ፣ እንደዚህ አድርገሽ አምጪ፣ እንደዚህ አድርግ አምጣ ብሎ ካለ ብሎ ይህንን ያስቀምጣል። ወደ እነሱ ሁለት ግን ስንመጣ ደግሞ ይህ ድርጊት የተፈጸመው ባልና ሚስቱ በመካከላቸው ለምሳሌ ብዙ ጊዜ ከሚስቱ ጋር ሲጋጭ ወይ ከባሏ ጋር ስትጋጭ እኔን እንደ ምክንያት ወስደው የሚሄዱ ሰዎች አሉ። እንደዚህ አይነት ከሆነ ደግሞ ይላል ከአንድ ዓመት